አራቱ የፍርድ ቀን ፈረሰኞች። በራእይ ኢየሱስ የመጀመሪያዎቹን 4 ማህተሞች ሲከፍት 4 ፈረሰኞች ዓለምን ለማናወጥ ይጋልባሉ። ራእይ 6 ከቁጥር 1 እስከ 8። የመጀመሪያው ማህተም በተሰበረ ጊዜ ሰማያት ትንፋሻቸውን ይዘው ነበር። ነጭ ፈረስም ብቅ አለ። ንጉሥ የመሰለው ጋላቢ በእጁ ቀስት ይዟል። አክሊሉ ግን ተሰርቋል፣ ፍላጻዎቹም አልቀዋል። የሰላምን ተስፋ እየሰጠ ጭቆናን የሚዘራ ለማዳን ሳይሆን ለድል የሚንቀሳቀስ በብርሃን የተመሰለ ውሸት። ከፈገግታው ጀርባ ያለውን መርዝ ያላወቁ ሕዝቦችም ይሰግዱለታል። ሁለተኛው ማህተም ሲሰበር ከሰማይ ሰማያዊ ደም ፈሰሰ። ሁለተኛው ጋላቢም ምድርን የሚሰነጥቅ ሰይፍ እያወዛወዘ በቀይ ፈረስ ብቅ አለ። ጦርነቱ በሰራዊት መሃል አይሆን በሕዝብ መሃል እንጂ። ሰላም ለምህረት ጀርባ ለሰጠው ዓለም እንደ ትዝታ ይሆናል። ሶስተኛው ማህተም ሲሰነጠቅ ጨለማ ወረደ። በቀስታ የሚራመድ ጥቁር ፈረስ ሚዛን ከያዘ ጋላቢ ጋር ተገለጸ። አንድ እፍኝ ስንዴ የአንድ ቀን ደሞዝ ሆነ። ረሃብ በምድር ነገሰ። አራተኛው ማህተም ሲሰነጠቅ ሞትም እንደበሰበሰ ስጋ የገረጣ ፈረስ እየጋለበ መጣ። ስሙም ቸነፈር ነው። ከኋላው ገሃነም አፉን ከፍቶ ይከተለዋል። ከተሞች በወረርሽኝ ታነቁ። ተራሮች በመሬት መንቀጥቀጥ ፈራረሱ። ወንዞችም ወደ መርዝነት ተቀየሩ። የፈረሰኞቹ ሥራ ተጠናቀቀ። ውሸት፣ ጦርነት፣ ረሃብና ሞት፣ የሰው ልጅ አመፅ ሙሉ በሙሉ ታጭዷል። ሆኖም ፍጻሜው ይህ አልነበረም። ከግራጫው ፈረስ በስተጀርባ አምስተኛው ጋላቢ መጣ። ፈረሱ ነጭ ቢሆንም አክሊሉ ግን ውሸት አልነበረም። ይህን ትንቢት በራእይ 19 ከቁጥር 11 እስከ 16 በዚህ መልኩ እናገኘዋለን። ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል። በጽድቅም ይፈርዳል፣ ይዋጋል። ዓይኖቹም እንደ እሳት ነበልባል ናቸው። በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም በእግዚአብሔር ቃል ተብሏል። ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብን የሚመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይም መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌታዎች ጌታ የሚል ስም አለው። አሁን አንበሳ የሆነው የቀድሞ በግ አራቱ ፈረሰኞች የሰባበሩትን ለመጠገን፣ ተስፋ የቆረጡትን ለመፈወስ፣ ትርምስ በዘሩበት ሕይወትን ለመትከል ዳግም ይመለሳል። የጥልቁ አንበጦች። አምስተኛው መልአክ መለከቱን ሲነፋ ሰማይ እንደ ብራና ይቀደዳል። ከኤደን ገነት በላይ ዕድሜ ካለው ጥልቅ ጉድጓድ ከሆነ እስር ቤት በሚወጣው ጭስ ፀሐይ ትጋርዳለች። ከጥልቁ ጉድጓድ የሚወጡት ፍጥረታትም በመደበኛ ሰው ምናብ የሚሳሉ አይደሉም። የራእይ ነቢይ የሆነው ዮሐንስ በራእይ 9 ከቁጥር 1 እስከ 11 አንበጦች ብሎ ገልጿቸዋል። እነዚህ አንበጦች መደበኛ ተባዮች አይደሉም። ኃጢአተኞችን ይቅርታ እስኪለምኑ ድረስ የሚቀጡ የእግዚአብሔር መቅሰፍቶች ናቸው። ከተለያዩ ፍጡራን ተሰብስበው የተሰፉ የቀን ቅዠቶችን በምናባችሁ ሳሏቸው። የሰው መልክ ቢኖራቸውም ሰዎች አይደሉም። የማሰብ ችሎታቸውን የሚያንጸባርቁ ጭካኔ የተሞላባቸው ዓይኖች፣ በመርዛማ ንፋስ የሚውለበለብ ዞማ፣ ረዥምና ሐር የመሰለ ጸጉር፣ ተቆራርጦ የተደረደረ አጥንት የሚመስሉ የአንበሳ አይነት ጥርሶች፣ በብረት የተለበጠ የደረት ትጥቅ፣ እንደ ገሃነመ እሳት የሚያቃጥል መርዝ ያዘለ ጊንጥ የሚመስል ጅራት፣ የክንፎቻቸውም ድምፅ እንደ ጦር ሰረገሎች የሚያስተጋባ ነጎድጓድ ነው። ለ5 ወራት ያህል የአምላክ ማህተም የሌላቸውን ሰዎች በእነዚህ ፍጥረታት ይታደናሉ። የሚያድኑት ከባድ ቅጣት ለማድረስ እንጂ ለመግደል አይደለም። ቅጣቱን የሚቀበሉትም ሞትን ይለምናሉ። ሞት ግን በዚህ ወቅት ይርቃቸዋል። ሰብልና እጽዋት ባሉበት ይቆያሉ። ወንዞችም ሳይነኩ ይፈሳሉ። አለቃቸው በአንድ ወቅት ከሳጥኔል አጠገብ ሆኖ የዘመረው መልአክ አባአዶን በግሪክኛ አፖሊዮን የጥፋት ገዥ፣ የስሙ ትርጉም አጥፊው እንደማለት ነው። ሌሎች ደግሞ የሥርዓት አልበኝነት አክሊል የተሰጠው ጥልቁ ጉድጓድ ያፈራው ፍጡር መሆኑን ይናገራሉ። አንድ እውነት ግን ግልጽ ነው። ጥልቅና ጨለማው ገደል የሚከፈተው በእግዚአብሔር ፈቃድ ብቻ ነው።
እነዚህ አንበጦች ለሚፈሩት በሞት ንፋስ የሚጋሉ የገሃነም ፈረሰኞች፣ የተለቀቁ ጋኔኖች፣ ለሚጠራጠሩት ወደፊት በሚካሄዱ ጦርነቶች የሚለቀቁ ኤአይ ሮቦቶች፣ ባዮ መሳሪያዎች ወይም የድሮን ሰራዊቶች፣ ለነቢዮች ደግሞ ምሕረት ገደብ እንዳለው የሚያመለክቱ ማስጠንቀቂያዎች ናቸው። ይህ መለኮታዊ ስሌት እንጂ በአጋጣሚ የሚሆን መቅሰፍት አይደለም። ለእልህኞች በመርዝ የተጻፈ የፍቅር ደብዳቤ ነው። በቀኙ የቆሙት ለአንበጦቹ አይታዩ፣ የሚቀጡትም አመፀኞች ብቻ ይሆናሉ። የሚልካቸው አምላክ እኛን ለማዳን ደሙ የፈሰሰው አምላክ ነው። አንበጦቹ ቁጣ አይደሉም፣ ወደ መንገዳችን እንድንመለስ የሚጠቁሙ የመጨረሻ ልመናው ናቸው። መልአከ ሞት ስም የለውም፣ ፊትም የለውም። ሲመጣም በር አንኳኳም። ምንም አይነት ልመና ሐሳቡን ሊለውጥ አይችልም። በፈጣሪ እስትንፋስ ብቻ የሚንቀሳቀሰው መልአከ ሞት የእግዚአብሔር ድምፅ አልባ መሳሪያ ነው። በመጀመሪያ ተልእኮ ግብፅን አናወጣት። እኩለ ሌሊት ላይ በተቆለፉ በሮች ዘልቆ በመግባት ከፈርዖኑ የበኩር ልጅ አንስቶ እስከ እስረኛው ልጅ ወስዷቸዋል። ሳይነኩ የታለፉት በበግ ደም ምልክት የተደረገባቸው ብቻ ነበሩ። ዘጸአት 12 ከቁጥር 12 እስከ 13። ጩኸት የሌለው ትግልም የሌለው መለኮታዊ ፍርድ። ከዘመናት በኋላ ንጉሥ ዳዊት በኩራት ሕዝቡን ሲቆጥር ይህ መልአክ ሰይፉን አንቀሳቀሰ፣ 70 ሺዎችም ወደቁ። መጽሐፈ ሳሙኤል ካለ ምዕራፍ 24። ሆኖም ዳዊት ንስሐ እንደገባ የመልአኩን እጅ ሰብስቦታል። ቀጥሎም በእኩለ ሌሊት ወደ አሦራውያን ሰፈር ወረደ። 185,000 ወታደሮችም እንደ ዝንብ ረገፉ። መጽሐፈ ነገሥት ካለ ምዕራፍ 19 ቁጥር 35። የሚጋጭ ሰይፍ ድምፅ የለም። በአንድ እስትንፋስ አንድ ሙሉ ግዛት ወደቀ። መጽሐፍ ቅዱስ ፍትህ እንጂ ክፉ ብሎ አልጠራውም። ፈጣን፣ አስፈሪና ስህተት የማይገኝበት ነው። ለኃጢአተኞች ጥፋት እንደ አልዓዛርና እንደ አብርሃም ላሉ ቅዱሳንና ምዕመናን ደግሞ በምህረት የሚሰለጥን አጃቢ ሊሆን ይችላል። ሉቃስ 16 ቁጥር 24። ኃይሉ ሙሉ በሙሉ የእግዚአብሔር ነውና ስም የለውም። መልእክቱ አንድ ነው። ሕይወት ብድር ናት። መዝሙር 90 ቁጥር 3። ሞትም በር ነው። ዕብራውያን 9 ቁጥር 27። ከእግዚአብሔር ዓይን የሚያመልጥ ምንም ነገር የለም። ማቴዎስ 10 ቁጥር 29። ብዙዎቻችን ሞትን እንፈራዋለን። በሳይንስ ሕክምና በመታገዝም የሚመጣበትን ቀን ለማራቅ እንሞክራለን። በተለያዩ መዝናኛዎችም ራሳችንን እናዘናጋለን። በክርስቶስ ላሉት ሞት ይረክማል። መልአኩም የሚመጣው በጠላትነት ሳይሆን ወደ ቀጣዩ ሕይወት ለመጠቆም እንደ መሪ ነው።